ክርስትና እና ደግሞ ሰላም ቤተሰብ፣ ዛሬ መጥተዋል በኢትዮ ኔክሰስ ቻናላችን መጥተዋል። እንግዲህ በዚህ ቻናል አራት ዋና ዋና ጉዳዮችን የምንወያየውና የመጀመሪያው እና ዋነኛ ጉዳያችን ጥንታዊ ቅዱሳን መካናትና መንፈሳዊ ቅርሶችን በኢትዮጵያ የሚል ሲሆን በዚህ ርዕስ የተለያዩ ቦታዎችን፣ ታሪካዊ ስፍራዎችን የምንዳስስ የምናይ ይሆናል። ለምሳሌ እንደ ላሊበላ፣ አክሱም፣ ጎንደር፣ ሐረር፣ ሌሎችም ቦታዎች ይሆናል። ሁለተኛው ደግሞ ታሪክና ስርወ መንግስት በኢትዮጵያ በሚል ሲሆን የሚያየው በዚህ ርዕስ እንግዲህ ኢትዮጵያ ከአክሱም ኢምፓየር ጀምሮ ታሪክ ዘግቦታል። እንግዲህ በተለያዩ ጥንታዊ መጽሐፍ ደግሞ እንግዲህ ከአክሱም ኢምፓየር የነበሩት የኢትዮጵያ ስልጣኔ ካርቦን ዳናት ከዛ ቀጥሎ እስከ አክሱም ኢምፓየር ከዛግዌ ዳይናስቲ፣ ሶሎማኒክ ዳይናስቲ ከዛግዌ በኋላ በሶሎማኒክ በአፄ ይኩኖ አምላክ የተመሰረተው ሶሎማኒክ ዳይናስቲ፣ ከዛ ጎንደሪያን ፒሪየድ፣ ከዛ በኋላ ዘመነ መሳፍንት ደግሞ ዩኒፊኬሽን ኦፍ ኢትዮጵያ ከአፄ ቴዎድሮስ ከአፄ ኃይለ ሥላሴ ድረስ ያለው እና ደግሞ ደርግ ፌደራል መንግስት፣ እዛ ኢህአዴግ የፌዴራል መንግስት እና ደግሞ የብልጽግና አሁን ላይ የሚገኘው የብልጽግና አገዛዝ መንግስት። እነዚህም ትላልቅ መጽሐፍቶች ዛጋት ባገኘናቸው መሰረት የምንወያይና ሶስተኛው ደግሞ በዚህ ሃይማኖት እና በኢትዮጵያ ሶስት ሃይማኖቶች ይገኛሉ። እነዚህ ሃይማኖቶች ክርስትና፣ እስልምና እና ደግሞ አይሁድ። እዛ ደግሞ በአራተኛው አዘር ሪሊጅን ማየት እንችላለን። እነዚህ ዋና በውስጡ የተለያዩ ነገሮች አሉ። እንግዲህ በዚህ በውስጡ ለምሳሌ ክርስትና፣ ኦርቶዶክስ አለ፣ ካቶሊክ አለ፣ በኢትዮጵያ አስተዳደር ነበረ። እንዴት አሁን ላይ አራተኛ አሁን ላይ ያሉ አገራዊ ጉዳዮች እና ኢትዮጵያዊነት የሆኑ ጉዳዮች